ቲሸርቱ ደም አልነካውም በጥይት ተመታ ተባለ ጥይት አልበሳውም ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው እንግዲህ ሰው ጥይት ሲተኩስብሽ አጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃልና ከዛ በኋላ አካባቢ ነው ብዙ አልቆየሁም ለመንቀሳቀስ በመሞከርበት ሰዓት ነው በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ እኔ ዛኔ ያደርኩት ከዛ በኋላ ያለውን ነገር መናገር አልችልም ያው ማለት ማዕከላዊ ነው ያደርኩት ለምንድን ነው ይሄን አልሰማም ነበር አይ ዶንት ኖ እንግዲህ እነሱ ናቸው የሚያውቁት አንቺ ስትያዢ ለምን ለተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጠርልሽ እድል ሊሆን ይችላል እኔ ማቀው መያዜን ብቻ ነው የምነዳው መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል እያሽከረከረ ወደ ማዕከላዊ ሄድኩት እዛ ገብቼ ጠዋት 12 ሰዓት ነው ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው ብረት ታስሬ ነው የሄድኩት እንደዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት አብሮኝ የሱ ጓደኛ ነበረ ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጄ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከጃችን ላይ ካቴና እንዲወልቅ ያደረጉት ከዛ በኋላ ግን ያደረነው እዛው ነው እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት ኖርማሊ በእነሱ ጥበቃ ስር ስለነበረች ምን እንደተወስጂ የምትችው አክሽን የለም እዛ ነው ያደርኩት ጠዋት ነው የተለቀቅኩት ምን አይነት ስሜት እያስተናገድክ ነበር አጫሉ ተገሏል ማለት ድንጋጤው እንኳን ላንተ አካል ለተጋራችሁት ላንተ አይደለም የኛ የኔን ስሜት በሳቱ ስለማስታውሰው ስለማቀ በምን አይነት ሁኔታ እንደገና ደግሞ ታስራሃል ዛሬ ገና መስማት ነው ይሄን አይ ዶንት ኖ ኦፊሻል አርጋው ነው አላውቅም ዛሬ ነው የሰማሁት እኔ አጫሉ ተገሉ አንተ ታስረህ የነበርክበት ስሜት ምን አይነት ነው ታስታውሳለህ ማለት አንዳንድ ስሜቶችን በቃላት አትገልጻቸውም ማለት ምትኖሪያቸው በቃ ዘላለማዊ ሆነው በውስጥሽ የሚኖሩ ናቸው እንጂ ተናግረሽ እንደዚህ ነበር ሲሰማኝ የነበረው ማለት ያንን ስሜት ለመግለጽ በመሞከር ራሱ ስሜቱን ማሳነስ ነው ማለት ምን አርገሽ ተናገሪያለሽ አንዳንዴ የበደልን ጥግ ስታዩ ሁሉም ነገር ዋጋ ቢስ ይሆናል አጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማአት ናቸው